የትናንትና የባለብዝሃ ጾታ ማንነቶች ከውጭ የመጡ ናቸው፣ ዘመን አመጣሽ ናቸው፣ የምዕራባውያን አጀንዳ ናቸው ወዘተ ሲባል መቼም ሰምተዋል አይደል? ይሁን እንጂ ይህ ፈጽሞ ከእውነት የራቀ ነው። በኢትዮጵያ የትራንስና የባለብዝሃ ጾታ ማንነቶች የተራሮቿን ያህል ለረጅም ዓመታት የነበሩ ናቸው። ዘመናዊ መዋቅሮች እንኳ ገና ፈር ሳይዙ በፊት እነዚህ ማንነቶች ይከበሩ ነበር። እስኪ ስለ አሽትሜዎች እንንገረው። አሽትሜዎች ቅኝ ገዢዎች ወደ አፍሪካ ሳይመጡ ከዘመናት ክፍለ ዘመናትም በፊት በደቡብ ምዕራብ ኢትዮጵያ በደቡብ ኦሞ ዞን ውስጥ የሚገኙት የማሌ ብሔረሰብ አባላት ሲሆኑ እንደ ሶስተኛው የጾታ ሚና የሚታወቁ ናቸው። ሶስተኛው የጾታ ሚና ሲባልም ከወንድ እና ከሴት የተለየ ሌላ ሶስተኛ መደብ ናቸው። አሽትሜዎች በመንፈሳዊውና በምድራዊው ዓለም መካከል እንደ መካከለኛ፣ እንደ አማላጅ፣ እንደ አስታራቂ ሆነው የሚያገለግሉ እጅግም የተከበሩ የጾታ መደብ ናቸው። የትራንስና የባለብዝሃ ጾታ ማንነቶች ስንል ፈጽሞ ከምዕራባውያን የመጡ አይደሉም፣ ያሉና የነበሩ ማንነቶች ናቸው። ለክፍለ ዘመናት የኖሩት አሽትሜዎች ይህንን ይነግሩናል። አዎ በድንገት የተከሰተን አይደለን፣ ልብ አላሉ ይሆናል እንጂ የነበረንን። እርስዎ ለትራንስና ለባለብዝሃ ጾታ ማንነቶች ዕውቅናና ክብር ሰጡ ማለት ለምድራችን ነባር ታሪክ ክብር ሰጡ ማለት ነው። እኛ የነባሩና ጥንታዊ እውነታ ነጸብራቆች ነን።